ተስፋ እንዳትቆርጡ ሰይጣን ተስፋ ሊያስቆርጣችሁ ይፈልጋል። ለምን ለትልቅ ደረጃ ስለምትፈልጉ፣ እግዚአብሔር ስለሚወዳችሁ፣ እግዚአብሔር ስለመረጣችሁ። የተመረጠ ሰው ሁሌም ፈተና ይበዛበታል። ጥሩ ሰው ሁሌም ፈተና ይበዛበታል። ውስጡ ላይ ንጽህና ያለው ሰው ሁሌም እውነት ስቃይ ይበዛበታል። አውቀዋለሁ፣ እረዳዋለሁ። አትፍሩ። ካሁን በኋላ እወቁት። ሰይጣንን ተስፋ ሊያስቆርጣችሁ ቢሞክርም ተስፋ ብትቆርጡም እግዚአብሔር ግን ካጠገባችሁ አለ፣ ከኋላችሁ አለ፣ ከፊታችሁ አለ፣ ከጎናችሁ አለ። እየመራችሁ ነው። እሱ ነው ወደፊት እንድትሉ እያደረጋችሁ ያለው። እውነቴን ነው የምላችሁ። የእናንተ የህይወታችሁ መሪ የያዛችሁት እናንተ ይመስላችኋል። እግዚአብሔር ነው የያዛላችሁ፣ ማንም ሰው አይደለም። ተስፋ እንዳትቆርጡ። ሁሌም ታሸንፋላችሁ። ሁሌም ቀና ትላላችሁ። እግዚአብሔርን እኔ በጣም እግዚአብሔርን እወደዋለሁ። በጣም እግዚአብሔርን አከብረዋለሁ። በጣም እገዛለታለሁ፣ አምነዋለሁ። ከምንም በላይ ከማንም ሰው በላይ የምወደው የምመርጠውና የማምነው ማነው? እግዚአብሔር ብቻ። በቃ ቀና ብዬ ኮርቼ እሄዳለሁ። በቃ ሳልፈራ ሳልስስት እሰጣለሁ። ለምን? እግዚአብሔር አለልኛ ሁሌ። እግዚአብሔር አለልኝ ሁሌ